ሰበር ዜና በመቀሌ ሰረዋትና ዳሮ በተባሉ ቦታዎች በሚገኝ የጦር መሳሪያ መጋዘን ላይ ዛሬ ሐሙስ ነሐሴ 14 ቀን 2018 ዓ.ም ሌላ ከባድ የድሮን ጥቃት መፈጸሙ ተገለጸ። በተያያዘ ዜናም የህወሓት የአየር ኃይል መቆጣጠሪያ ተቋም በኢትዮጵያ አየር ኃይል ጥቃት ሙሉ በሙሉ መውደሙ ተገልጿል። ህወሓት የደረሰውን ውድመት አስመልክቶ ሲገልጽ ጥቃቱ ያነጣጠረው በሰዎች መኖሪያ አካባቢ ነው ብሏል። በሌላ ዜና ኢትዮጵያ ከቻይና እውቅና እንደተሰጣት ተገለጸ። ንግድና ኢንቨስትመንትን ቀላል በማድረግ ሀገሪቱ በአፍሪካ ትልቁና አዳጊ ገበያ ሆናለች ሲሉ የቻይና አምባሳደር ለኢትዮጵያ እውቅና ሰጥተዋል። የሚሉት ለሰዓቱ የያዝናቸው የወቅታዊ ጉዳይ ሰበር መረጃዎች ናቸው። የተወደዳችሁ የወቅታዊ ጉዳይ አድማጭ ተመልካቾቻችን የከበረ ሰላምታችንን ይድረሳችሁ እያልን እነሆ የምሽት ጥንቅራችንን ይዘን ተገኝተናል። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን እንድትጀምሩ እየጋበዝኩ አሁን ወደ ሰበር መረጃዎቹ አልፋለሁ። ተከታተሉ። በመቀሌ ሰረዋትና ዳዕሮ በተባሉ ሁለት ቦታዎች በሚገኝ የጦር መሳሪያ መጋዘን ላይ ዛሬ ሐሙስ ነሐሴ 14 ቀን 2018 ዓ.ም ሌላ ከባድ የድሮን ጥቃት መፈጸሙ ተገለጸ። የህወሓት ኃይሎች በቅርቡ ከግብፅ በኤርትራ በኩል በስጦታ መልክ አግኝተውት ሲመኩበት የነበረ የአየር መቆጣጠሪያ ተቋም ከጥቂት ደቂቃዎች በፊት በኢትዮጵያ አየር ኃይል በተፈጸመ የተቀናጀ ጥቃት ሙሉ በሙሉ መውደሙ ተሰምቷል። በመቀሌ ከተማ ሰረዋት በተባለ ልዩ ቦታ የሚገኝ እንዲሁም የህወሓት ጽምዶ የጦር መሳሪያ አከማችቶበት የነበረ ሰፊ መጋዘን በተካሄደ የድሮን ጥቃት ሙሉ በሙሉ መውደሙ ተሰምቷል። ከተገኘው መረጃ ለማወቅ እንደተቻለው ጥቃቱ ያነጣጠረው በቦታው ተከማችቶ የነበረና ለቀጣይ ወታደራዊ እንቅስቃሴዎች ታስቦ በተዘጋጀ ከፍተኛ መጠን ባለው የጦር መሳሪያ እንዲሁም ተተኳሽ ቁሳቁስ ላይ ነው። በቦታው ላይ በተፈጸመው የተቀናጀ የድሮን ጥቃት ምክንያት የመሳሪያ መጋዘኑ ሙሉ በሙሉ ወደ አመድነት የተቀየረ ሲሆን ተከትሎ የተከሰተው ፍንዳታም በአካባቢው ነዋሪዎች ከፍተኛ ፍርሃትና ድንጋጤን ፈጥሯል። ከጥቃቱ በአንዱ የተበተነ ፍንጣሪ በአካባቢው የነበሩ ነዋሪዎችንና ሕፃናትን ማቁሰሉን የትግራይ ቴሌቪዥን ዘግቧል። ጥቃቱን አስመልክቶ ተንቀሳቃሽ ምስሎች ከመውጣታቸውም በላይ የድሮን ጥቃቱ በዳውሮ አካባቢ መፈጸሙን የትግራይ ቴሌቪዥን በዘገባው አረጋግጧል። የደረሰውን ውድመት አስመልክቶ ህወሓት በበኩሉ ጥቃቱ ያነጣጠረው በሰዎች መኖሪያ አካባቢ ነው ብለዋል። ጥቃቱ ስለመፈጸሙ የክልሉ ኮሚኒኬሽን ቢሮ መግለጫ ያወጣ ሲሆን የክልሉ ከፍተኛ ባለስልጣን ለኤኤፍፒ ዜና ወኪል አረጋግጠዋል። የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት በመቀሌ ከተማ ውስጥ ዛሬ ጠዋት የድሮን ጥቃት መፈጸሙን አምነው በጥቃቱ ስለደረሰው ጉዳት ግን ዝርዝር መረጃ እንደሌላቸው ገልጸዋል። በቦታው የወደመው የጦር መሳሪያ ክምችት በድርጅቱ አቅም እንዲሁም ስትራቴጂካዊ ዝግጅት ላይ ከፍተኛ ስብራትና ኪሳራ ያስከተለ መሆኑን ተመልክቷል። መጋዘን ውስጥ ተከማችቶ የነበረው ወታደራዊ ቁሳቁስ ከውጭ አካላት የተላከና ለደህንነት ስጋት የሚዳርግ እንደነበረ የደረሱ መረጃዎች አመልክተዋል። ይህ በእንዲህ እንዳለ ዛሬ በመቀሌ ከተማ ዳሮ በተባለ አካባቢ ከባድ የአየር ድብደባ መፈጸሙንና አካባቢውን እያናወጠ ከፍተኛ ፍንዳታ መሰማቱን የመረጃ ምንጮቻችን ገልጸዋል። ከተገኘው የመጀመሪያ ደረጃ መረጃ ለማወቅ እንደተቻለው ድብደባው የተፈጸመው በዛሬው ዕለት እኩለ ቀን ላይ በመቀሌ ከተማ ዳዕሮ ቀጠና በሚገኙት ስትራቴጂካዊ ቦታዎች ላይ ያተኮረ ነው። በቦታው ላይ የደረሰውን የሰውና የቁሳቁስ ጉዳት ዝርዝር ሁኔታና የጥቃቱን ትክክለኛ ኢላማ አስመልክቶ መረጃዎችን የማጣራት እንቅስቃሴም እየተደረገ ይገኛል። በተያያዘ ዜና የህወሓት የአየር ኃይል መቆጣጠሪያ ተቋም በኢትዮጵያ አየር ኃይል ጥቃት ሙሉ በሙሉ መውደሙ ተገለጸ። የህወሓት ኃይሎች በቅርቡ ከግብፅ በኤርትራ በኩል በስጦታ መልክ አግኝተውት ሲመኩበት የነበሩት የአየር መቆጣጠሪያ ራዳር ሲስተሞች ከጥቂት ደቂቃዎች በፊት በኢትዮጵያ አየር ኃይል በተፈጸመ የተቀናጀ ጥቃት ሙሉ በሙሉ መውደማቸው ተሰምቷል። ከተገኘው አሁናዊ ትኩስ መረጃ ለማወቅ እንደተቻለው ጥቃቱ ያነጣጠረው ድርጅቱ የአየር ክልሉንና እንቅስቃሴዎችን ለመቃኘትና ለመቆጣጠር ሲጠቀምበት በነበረው ዘመናዊ የራዳርና የአየር መቆጣጠሪያ መሳሪያዎቹ ላይ ነው። የኢትዮጵያ አየር ኃይል የአየር መቆጣጠሪያዎች የሚገኝበትን ትክክለኛ ቦታ መረጃ መሰረት በማድረግ በአካሄደው ድንገተኛ እንዲሁም አጣዳፊ እርምጃ ተቋሙን ሙሉ በሙሉ ወደ አመድነት ቀይሮታል። ይህ አየር መቆጣጠሪያ መውደሙ
ህወሓት በቀጠናው ያለውን የአየር ቅኝትና የመከላከል አቅምን ሙሉ በሙሉ የሚያናጋና ከፍተኛ ወታደራዊ ኪሳራ የሚያስከትል መሆኑም ተመልክቷል። መሳሪያው ከውጭ አካላት በስጦታ መልክ ተልኮ ጥቅም ላይ ከመዋሉ በፊት እንዲወድም መደረጉንም ዘገባዎች አመልክተዋል። የፌዴራል መንግሥት የሰላምን ጥሪ አልቀበልም ባለው የህወሓት ቡድን የጦር ካምፖችና የመሳሪያዎች ክምችት ላይ ትኩረት ያደረገ እርምጃ መውሰዱን ቀጥሏል። የዛሬው የተቀናጀ የድሮን ጥቃት የዚሁ አህጉራዊና ሀገራዊ የደህንነት ማስከበር እርምጃ አካል እንደሆነ ተጠቅሷል። በዛሬው ዕለት በመቀሌ ከተማና በዙሪያው በሚገኙ ስትራቴጂካዊ ቦታዎች በተፈጸመ አልሞ መቺ የአየር ድብደባ የህወሓት የጦር መሳሪያ ማከማቻና ወታደራዊ ስብስቦች ሙሉ በሙሉ ወደ አመድነት ተቀይረዋል። የቡድኑን ወታደራዊ እንቅስቃሴዎች አንድ በአንድ በመልቀም እየደመሰሰ ይገኛል። ቡድኑ ተስፋ አድርጎባቸው የነበሩ ከግብፅ የገቡ ጸረ ድሮን መሳሪያዎችን እንዲሁም የራዳር ስርዓትን በጥቃቱ ወድመዋል። ህወሓት የትግራይን ህዝብ ለተጨማሪ መከራ እያዘጋጀባቸው የሚገኙትን የጦር መሳሪያዎችና ስትራቴጂካዊ ማዕከላትን የማውደም እርምጃው አሁንም ተጠናክሮ ቀጥሏል። አዲስ የኢትዮጵያና እስራኤል የኃይል አሰላለፍ መፈጠሩ ተገለጸ። ከአፍሪካ ቀንድ ጀምሮ እስከ መካከለኛው ምስራቅ ድረስ እየታየ ያለውን አዲስ የኃይል አሰላለፍ ተከትሎ ኢትዮጵያ፣ እስራኤልና የተባበሩት አረብ ኤምሬት በአዲስ ቀጠናዊ ኃይል አሰላለፍ ውስጥ እንደገቡ አናሊቲካ ቱዴይ ባሰራጨው ዘገባ አመልክቷል። የሦስቱ ሀገራት በአንድ የኃይል አሰላለፍ መቆም በርካታ ጉዳዮችን ያካተተ ነው ተብሏል። ከመካከለኛው ምስራቅ የሚነሳው የሳውዲ መራሹ ኃይል አሰላለፍ ቀይ ባህርን ተንተርሶ ግብፅን፣ ሱዳንን፣ ኤርትራን፣ ሶማሊያንና ሌሎች የቀጠናው ሀገራትን በማካተት ራሱም በአዲስ መልክ እያደራጀ ይገኛል። እስራኤል በአንጻራዊነት የቀይ ባህር መዳረሻን ጨምሮ አጠቃላይ ቀጠናው ያሰጋኛል በማለት ሕልውናዋን ለማስጠበቅ ለሶማሌላንድ ሀገራዊ ዕውቅናን በመስጠት ጠንከር ያሉ ኢኮኖሚያዊና ወታደራዊ ትስስሮችን እየፈጠረች ሲሆን የተባበሩት አረብ ኤምሬትም በሶማሌላንድ ግዙፍ የተባለለትን የበርበራ ወደብ ገንብታለች። ኢትዮጵያ ልክ እንደ እስራኤል ሁሉ ለሶማሌላንድ ሀገራዊ ዕውቅናን ለመስጠት ጫፍ ላይ ደርሳ የነበረ ቢሆንም በተፈጠረው ዓለም አቀፋዊ ጫና የሶማሊያ መንግሥት ከባድ የፖለቲካ ቅሬታ ውስጥ በመግባቱ ዕውቅናው ወደፊት የሚቀርብ አይመስልም። ለጊዜው በይደር የተያዘበት ሁኔታ ይታያል። እስራኤል በጅቡቲ ሶማሌላንድ የባህር አቅጣጫ በኢራን የሚደገፉት ሐውቲዎች ያላቸው እንቅስቃሴ ከፍ ማለቱ ያሰጋት መሆኑ ይነገራል። ከዚህም በተጨማሪ አደገኛ ባላንጣዋ ሆና የቀረበችው ቱርክም በሶማሊያና በሶማሌ ህንድ ውቅያኖስ የባህር ዳርቻ እያደረገች ያለው ወታደራዊ እንቅስቃሴ ምቾት ሊሰጣት አልቻለም። ከዚህ ባለፈም የምን ጊዜም ባላንጣ የሆነች ግብፅም ጦሬን ወደ ሶማሊያ ካላስገባው እያለች ትገኛለች። በዚህም ሳያበቃ ቀጠናውን ለመዘወር የተነሳችው ሳዑዲ አረቢያም ከቱርክና ፓኪስታን ጋር የጦር ኅብረት ቃል ኪዳን ስምምነት ያደረገች ሲሆን የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ግብፅ ይህንን የጦር ኅብረት እንድትቀላቀል በይፋ ጋብዟታል። የተባበሩት አረብ ኤምሬት በአንጻሩ ከሳዑዲ ጋር በመላተም የኃይል አስተላለፏን ከእስራኤል ጋር አድርጋለች። እስራኤልም የተባበሩት አረብ ኤምሬትም በሶማሌላንድ ጥቅም አለን እያሉ ነው። በቀጠናው በተለይ በግብፅ እንቅስቃሴ ስጋት ያደረባት ኢትዮጵያም የኃይል አስተላለፏን ከተባበሩት አረብ ኤምሬትና ከእስራኤል ጋር አድርጋለች። ይህ የሦስትዮሽ ግንኙነት ኢኮኖሚያዊና ሌሎች ግንኙነቶችን ጭምር ያካተተ መሆኑን ታውቋል። በሌላ ዜና ኢትዮጵያ ከቻይና ዕውቅና ተሰጣት። ንግድና ኢንቨስትመንትን ቀላል በማድረግ አገሪቱ በአፍሪካ ትልቁና አዳጊ ገበያ ሆናለች ሲሉ የቻይና አምባሳደር ለኢትዮጵያ ዕውቅና መስጠታቸውን የቢዝነስ ኢንሳይደር አፍሪካ ዘገባ አመልክቷል። ቻይና በኤርፖርት ውልም ለኢትዮጵያ ምስጋና አቅርባለች። አገሪቱ ከሰሞኑ በቻይና በእጅጉ ተወድሳለች። በሳምንቱ ረቡዕ ዕለት ትልቅ ገበያ ለሁሉም ወደ ቻይና ኤክስፖርት በሚል መጠሪያ በተደረገው ስብሰባ ላይ የቻይና አምባሳደር ቼን ሃይ አገራቸው ኢትዮጵያን በቢዝነስ እንዴት እየረዳች እንደሆነ ማብራሪያ ሰጥተዋል። ቻይና ከኢትዮጵያ ለሚመጡ ምርቶች ቀደም ሲል የሚጣለውን ታክስና ታሪፍ ያነሳች ሲሆን በኢትዮጵያ ምርቶች ላይ አዲስ የንግድ ሕጎች የወጡ ሲሆን የቻይና ገዢዎች ምርቱን እንዲገዙና ወደ አካባቢው ገበያ እንዲያዳርሱ ቻይና እየሰራች መሆኑን ገልጸዋል።
እነዚህ አዳዲስ ሕጎች ለአነስተኛና መካከለኛ መጠን ላላቸው የኢትዮጵያ ምርቶች ዋጋ እንዲቀንስ በማድረግ ወደ ቻይና ገበያ ተወዳዳሪ ሆነው እንዲገቡ የሚያደርጉ ስለመሆናቸው አብራርተዋል። በሁለቱ ሀገራት መካከል በግብርናና ፋብሪካ ምርቶች መካከል የተመጣጠነ ልውውጥ እንዲኖር ለማድረግ እየተሰራም ነው ብለዋል። አምባሳደሩ ሁለቱ ሀገራት የብሪክስ አባል ሀገራት መሆናቸውን ጠቅሰው በዓለም ንግድ መድረክ በጋራ እየሰሩ ነው ብለዋል። የአምባሳደሩ ምስጋና የመጣው ኢትዮጵያ አየር መንገድ በሚያስገነባው ግዙፍ የቢሾፍቱ ዓለም አቀፍ ኤርፖርት ላይ የቻይና ኩባንያዎች አብላጫውን ኮንትራት መውሰዳቸውን ተከትሎ ነው። ከ33 ፕሮጀክቶች 15ቱ ለ10 የቻይና ድርጅቶች መሰጠታቸው በሳምንቱ መገለጹ ይታወቃል። አየር መንገዱ በፕሮጀክቱ የሚሳተፉ ድርጅቶችን በመለየት ዝርዝር ያወጣ ሲሆን ተፎካካሪዋ አሜሪካ በአሁኑ ወቅት አንድም ድርጅቷ ዝርዝር ውስጥ አልተካተተም ተብሏል። ፕሮጀክቱ ሁለቱን ልዕለ ኃያላን አገራት በጽኑ ያፎካከረ ሲሆን አሜሪካውያኑ ዘግይተውም ቢመጡ በከፍተኛ ቴክኖሎጂ በአውሮፕላንና ሞተር አቅርቦት እንዲሁም በኤርፖርት ደህንነት ጥበቃ ላይ ለመሳተፍ አቅደው እየተንቀሳቀሱ ይገኛሉ። አየር መንገዱ በፕሮጀክቱ የሚሳተፉ የቀሪ ድርጅቶችን መረጣ እስከሚቀጥለው ዓመት ድረስ ያራዘመ ሲሆን ይህም ለአሜሪካ ድርጅቶች የመዘጋጃ ጊዜ ይሰጣል መባሉ ታውቋል። አሁን ላይ ለቢሾፍቱ ኤርፖርት ግንባታ የተመረጡ የቻይና ኩባንያዎች በዋናው ተርሚናል ግንባታ፣ በአውሮፕላኖች ማረፊያና መንደርደሪያ እንዲሁም ደጋፊ መሠረተ ልማቶችና ኤርፖርቱን ከሌሎች አካባቢዎች ጋር በሚያገናኙ መንገዶች ፕሮጀክቶችን እንዲሰሩ ተመርጠዋል። በኢትዮጵያና በቻይና መካከል ያለው ግንኙነት ከንግድና ኮንስትራክሽን የዘለለ ሲሆን ኢትዮጵያ ያለባትን የቻይና ዕዳ ማለትም 5.38 ቢሊዮን ዶላር ወደ ቻይና ገንዘብ ዩዋን ተቀይሮ እንድትከፍል ንግግር እየተደረገ ይገኛል። ይህ ሐሳብ በአዲሱ የብሔራዊ ባንክ ገዢ አቶ ኢዮብ ተካልኝ አማካኝነት የቀረበ ነው። የተከበራችሁ የቻናላችን ቤተሰቦች ለዛሬ ምሽት ያዘጋጀናቸው መረጃዎቻችን የተከታተላችኋቸው ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ታጠናክሩ ዘንድ የተለመደ የአክብሮት ግብዣችንን እናቀርባለን።